Bonjour ሰላም እንዴት ናችሁ? By the way ማለት ነው ቅድም እኔና እህቴ ቡና እየጠጣን ነበረ ምክንያቱም ቡና በጣም ስለምንወድ ግን ምግብ ሳንበላ በጭራሽ አንጠጣም ምን ተጠቀምኩኝ ምክንያቱም እና ግን አይደለ እነዚህ ምንድናቸው አያያዥ ቃላት በእንግሊሽ conjunctions ወይንም በፍሬንች ደግሞ conjonction très bien ስለዚህ ዛሬ የምንማረው ምንድነው conjunctions ወይም አያያዥ ቃላት የምንላቸውን በእንግሊሽ and or but because during also የመሳሰሉትን ዛሬ እናያለን I hope በደንብ ትማሩበታላችሁ ጥያቄ ካላችሁ መጠየቅ እንዳትዘነጉ très bien እንጀምር très bien ስለዚህ በጣም ሜጀር የሚባሉትን list of conjunctions እናያለን የመጀመሪያው and ወይንም እና የሚለውን አያያዥ ቃል ለመጠቀም በፍሬንች a e t a ቀጣይ u o u u or ለማለት ቀጣይ also ይሄም additional ልክ እንደ and ተጨማሪ ነገር መግለጽ ስንፈልግ oc also a u s s i oc ቀጣይ but ይሄ ደግሞ ተቃራኒ የሆነ ነገር ነው ግን ማለት ስንፈልግ may m a i s may ቀጣይ because ምክንያቱም ማለት ስንፈልግ parce que because ድጋሚ ደግሞ ሌላ ኦፕሽን ምናለን carም because ለማለት ነው ቀጣይ ደግሞ if ማለት ስንፈልግ በፍሬንች c s i c ሌላው quand q u a n d quand ይሄ ደግሞ when ሰዓትን ጊዜን መጥቀስ ስንፈልግ በኋላ በኤግዛምፕል በደንብ እናያለን ቀጣይ com ይሄ ደግሞ like as ወይ ደግሞ የሆነ ነገር ልክ እንደዚህ ልክ እንደሷ ሶ የሆነ ሲሚላሪቲን ለመግለጽ ማለት ነው com ቀጣይ avant que before ይሄ ደግሞ የሆነ ነገር ከመሆኑ በፊት ወይንም አንድ ነገር ከአንድ ነገር በፊት ነው ማለት ስንፈልግ በፊት የምትለዋን ለመግለጽ before avant que ቀጣይ ደግሞ የበፊት ተቃራኒ በኋላ ወይም after après que ቀጣይ even if ይሄ ነገር ቢሆንም እንኳን ማለት ብንፈልግ même si ቀጣዩ ደግሞ however ወይም yet ይሄም ተቃራኒን ልክ but የሚለውን እንደገለጽን ተቃራኒን ለመግለጽ pourtant ሌላኛው አማራጭ ደግሞ እንዲሁ however ለማለት cependant ቀጣይ so that ወይም in order that ይሄ ነገር የሆነው ምክንያትን ሪዛልትን ለመግለጽ pour que ሌላኛው ደግሞ so ወይም ስለዚህ ማለት ስንፈልግ donc በጣም አሪፍ ቀጣይ ሁለቱ ደግሞ neither nor እና either or የሚለውን ለመግለጽ neither nor ኔጌቲቭ ነው አይደለ ይሄም አይደለም ያም አይደለም ማለት ስንፈልግ በፍሬንች ni የምንጠቀመው በመሃል ሌላ የምንጠቀማቸውን ቃላቶች በኋላ በኤግዛምፕል እናያለን ይሄም አይደለም ያም አይደለም እንግሊሹ ላይ neither እና nor የተለያዩ ቃላቶች ናቸው ፍሬንቹ ላይ ግን አንድ አይነት ni ልክ እንደዛው either or ደግሞ ለማለት እንግሊዘኛው ላይ አሁንም እንደምናየው የተለያዩ ቃላቶች ናቸው ፍሬንቹ ላይ ግን soit በኋላ በኤግዛምፕል በደንብ እናየዋለን አንድ ጊዜ ድጋሚ አብረን ሪቫይዝ እናርክ a and ou or aussi also mais but parce que because car because si if quand when comme like when as avant que before après que after même si even if pourtant however ወይም yet
cependant, however, pour que, so that, ወይም in order that, donc, so, ni, neither nor, soit, either or. So, በኤግዛምፕል እንየው። So, የመጀመሪያው የምናያቸው A እና OC ሁለቱም ምንድናቸው? They are used to add information. ተጨማሪ ነገርን የሆነ ነገር እና የሆነ ነገር so አንድ ነገር አለ ተጨማሪ ነገር መግለጽ ስንፈልግ የምንጠቀመው ነው። ከላይ ምሳሌ ከመጀመሪያው እኔ A and አይደለ? J'aime le café et le thé. I like coffee and tea. ሻይ እና ቡና ወይንም ቡና እና ሻይ እወዳለሁ ማለት ስንፈልግ እና የምትለዋን j'aime le café et le thé። በጣም ጥሩ። ቀጣይ ደግሞ also j'aime le français et j'aime l'anglais aussi. J'aime le français et j'aime l'anglais aussi. I like French and I also like English. እዚህ ጋር A ሚለውን endም ተጠቅመናል። ድጋሚ also aussi ተጠቅመናል። ስለዚህ ፈረንሳይኛ እወዳለሁ እና እንግሊዘኛም በአማርኛ ምትለዋል እንግሊዘኛም እወዳለሁ። እዚህ ጋር ደግሞ or የሚለውን እናያለን። or በአማርኛ ደግሞ ወይም የሚለውን አንድ ነገር ወይንም ሌላ ነገር አማራጭ ሲኖረን የተለያዩ ነገሮች ምርጫ ስናቀርብ ወይም የሚለውን ስንጠቀም ማለት ነው። ምሳሌውን ስናይ vous voulez du thé ou du café? Vous voulez du thé ou du café? ይህ ደግሞ do you want tea or coffee? ሻይ ነው ወይንስ ቡና የምትፈልገው የሚለውን ስንጠይቅ ማለት ነው። vous voulez du thé ou du café? Très bien. ቀጣዩ ደግሞ even if ይህ ነገር ቢሆንም እንኳ የሚለውን ማለት ነው። በፍሬንች même si ይሄም ያሳያል emphasis የሆነ ነገር ቢሆንም እንኳን ይሄን አደርጋለሁ ብሎ ማስረገጫ ነገር ስንናገር ማለት ነው። ለምሳሌ même si je suis fatigué j'étudie. Even if I am tired I study. ቢደክመኝም እንኳን አጠናለሁ። ስለዚህ même si je suis fatigué j'étudie. Très bien. እዚህ ጋር ደግሞ ኮንትራስት ወይም ኦፖዚሽን ተቃራኒ የሆነ ነገርን የምንገልጽበትን እናያለን። አንደኛው ሜ but ሚለው ያልነው ቀደም። ሁለተኞቹ ደግሞ ምንድናቸው? cependant እና pourtant. cependant እና pourtant ሁለቱም however ወይም yet የሚለውን ይገልጻሉ ማለት ነው። so ዓላማው ምንድነው? ግን ቢሆንም ሆኖም ግን የሚለውን በአማርኛ መግለጽ የምንፈልጋቸውን በዚህ መንገድ መጠቀም እንችላለን ማለት ነው። so ምሳሌዎቹን እኔ ሜን ስንጠቀም il est fatigué mais il travaille. il est fatigué mais il travaille. እሱ ደክሞታል ግን ይሰራል። እሱ ደክሞታል ግን ይሰራል። Très bien. ቀጣይ il est malade pourtant il travaille. he is sick however he works. አሞታል ሆኖም ግን ይሰራል። il est malade pourtant il travaille. ቀጣይ ተመሳሳይ ከሱ ጋር je suis fatigué cependant je travaille. je suis fatigué cependant je travaille. I am tired however I work. ደክሞኛል ሆኖም ግን ቢሆንም ግን ሰራለሁ። donc so ወይም therefore ስለዚህ የሚለውን ማለት ነው። ይህ ምንን ያመለክታል? result ወይም ውጤትን። ይህ ስለሆነ ስለዚህ እንዲሆናል ስንል ማለት ነው። ለምሳሌ il pleut donc je reste à la maison. it's raining so I stay at home. እየዘነበ ነው ስለዚህ ቤት ሆኛለሁ ወይም ከቤት አልወጣሁም ቤት ተቀምጫለሁ። il pleut donc je reste à la maison. donc ምንድነው? so ወይም therefore ስለዚህ። très bien. ቀጣይ si ወይም if ይሄ ደግሞ ኮንዲሽንን ይህ ከሆነ እንዲህ ይሆናል የሚል ኮንዲሽንን የሚያሳይ ነው። ለምሳሌ si tu viens je suis content. si tu viens je suis content.
ከመጣህ ደስተኛ እሆናለሁ ምንን ታሳያለች ኮንዲሽን በአማርኛ ከመጣህ እንዲህ ይሆናል ከሄድክ እንዲህ ይሆናል ከመጣሁኝ ከሄድኩኝ ከተማርኩኝ እነዚህ ኮንዲሽኖችን ለአንድ ለቀጣዩ ነገር ሪዛልት ማሳያ ግን ኮንዲሽን መነሻ የሆነውን ያሳያል ማለት ነው ሪቫይዝ እናርግ ከላይ donc il pleut donc je restais à la maison እየዘነበ ነው ስለዚህ ቤት ቀመጣለሁ si tu viens je suis contente ከመጣህ ደስተኛ ሆናለሁ እዚህ ጋር ደግሞ ሰዓትን የሚያመለክቱ ጊዜን የሚያመለክቱ ኮንጃንክሽንስ እናያለን አንደኛው quand ነው quand ሁለተኛው avant que ሶስተኛው après que ከላይ እንጀምር quand when ወይንም ሰዓትን እንዲህ ሲሆን እንዲህ በሆነ ሰዓት የሚለውን ለማሳየት ነው ምሳሌውን ስናይ ክሊር ይሆናል je mange quand j'ai faim je mange quand j'ai faim ሲርበኝ እበላለሁ I eat when I am hungry ሲርበኝ እበላለሁ ስለዚህ ምንን ያመለክታል እንዲህ ሲሆን እንዲህ ያደርጋለሁ እንዲህ ሲሆን እንዲህ ይከሰታል አይነት ስለዚህ ሰዓትን የሚገልጽ ነው ማለት ነው ጊዜን የሚገልጽ ሌላኛው avant que ይሄ ደግሞ before ወይንም ከሆነ ነገር በፊት የሚለውን ለማሳየት je te parle avant que tu partes je te parle avant que tu partes I talk to you before you leave ከመሄድህ በፊት አወራሃለሁ ወይም ከመሄድሽ በፊት አዋራሻለሁ je te parle avant que tu partes ስለዚህ before ወይም በፊት የሚለውን ያሳያል ማለት ነው ቀጣይ après que after ወይም በኋላ nous mangeons après que le cours finit nous mangeons après que le cours finit ይሄ ደግሞ we eat after the class ends ትምህርት ሲያልቅ ወይም ክላሱ የምንማረው ኮርስ ሲያልቅ እንበላለን ማለት ነው ካለቀ በኋላ after très bien ስለዚህ አንዴ ሪቫይዝ እናርግ je mange quand j'ai faim I eat when I am hungry je te parle avant que tu partes I talk to you before you leave nous mangeons après que le cours finit we eat after the class ends com እዚህ ጋር com ምን ያሳያል ሲሚላሪቲን ተመሳሳይነትን ወይም ተቀራራቢነትን ለመግለጽ like ወይም as በአማርኛ ደግሞ እንደ የሚለውን ማለት ነው እንደ ሰው እንደ እህት እንደ አስተማሪ እንደ ዘፋኝ ምሳሌ ማለት ነው ከታች ያለውን ኤግዛምፕል እኔ il parle comme un professeur il parle comme un professeur okay he speaks like a teacher እንደ አስተማሪ ይናገራል እንደ ምትሏምናት com il parle comme un professeur በጣም ጥሩ ቀጣይ parce que because ወይም ምክንያቱም ይህ ምንን ለማሳየት ነው reason ምክንያት ለመግለጽ ማለት ነው ምሳሌውን እንየው je suis contente parce que c'est une fête parce que c'est une fête I am happy because it's a celebration ደስተኛ ነኝ ምክንያቱም በዓል ነው fête ምንድነው ከዚህ በፊት አይተናል celebration ወይም በዓል ስለዚህ je suis contente parce que c'est une fête parce que ምንድነው because ወይም ምክንያቱም ለዛሬ የመጨረሻ ኮንጃንክሽን ምናየው ምንድነው pour que so that የሚለውን ማለት ነው ይህ አላማን ፐርፐዝን ለመግለጽ እንጠቀምበታለን ማለት ነው ለምሳሌ j'étudie pour que je réussis j'étudie pour que je réussis I study so that I succeed so እንዲሳካልኝ ወይም ከፍ ያለ ቦታ እንድደርስ አጠናለሁ ማለት ነው አላማዬን ለመግለጽ so that ወይም pour que ስለምጠቀም j'étudie pour que je réussis très bien እናንተ ደግሞ ሌላ ኮንጃንክሽን በእንግሊዘኛ ወይ ደግሞ በአማርኛ እምታውቁት ዛሬ ላይ ያልገለጽ ነው ስላለ እስቲ ሜንሽን አድርጉልኝና በሱ ዙሪያ ደግሞ 5 ወይ ደግሞ 6 ያክል ከሞሉልን እንደ አንድ ሌሰን እንሰራዋለን ማለት ነው très bien à bientôt ማጊ ነበርኩኝ
በጣም አመሰግናለሁ እስካሁን አብራችሁኝ ስለነበራችሁ። ኦቫ